ስኳር በሽታ ላለባቸው ሰዎች 6 ምርጥ ምግቦችን ይዤላችሁ መጥቻለሁኝ። አዲሱ ደረጀ ነኝ። ቻናሉ ትንሿ ቲቪ ቻናል ነው። አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ቻናሉ ቤተሰቦች ስለ ስኳር በሽታ ከዚህ በፊት የለቀኳቸውን ቪዲዮዎች ማየት ትችላላችሁ። ዛሬ በተጨማሪ ይዤላችሁ የመጣሁት ስኳር በሽታ ያለባቸው ሰዎች መጠቀም ያለባቸውን 6 የምግብ አይነቶችን በዝርዝር ይዤላችሁ መጥቻለሁኝ። የመጀመሪያው እንቁላል ነው። እንቁላል በመጠኑ እንቁላል በፕሮቲን የበለጸገ ምግብ ከመሆኑም በላይ እንቁላል የፕሮቲኖች ወርቅ ተብሎ ተሰይሟል። በቀን 1 ወይም 2 እንቁላል መብላት ኮሌስትሮልንም ከፍ አያደርገውም። ስለዚህ እንቁላል በፕሮቲን የበለጸገ ስለሆነ ቶሎ እንዳንራብ ይረዳናል። ሁለተኛ አሳ። የስኳር በሽታ ዋነኛው መዘዝ የሚባለው የልብ በሽታ ነው። አሳ ደግሞ በሳምንት አንዴ ብቻ እንኳን መብላት ሰው በየትኛውም አይነት የልብ በሽታ የመያዙን እድል 40% ይቀንሳል። ሶስተኛ የሀበሻ አይብ። የሀበሻ አይብ ከአብዛኞቹ አይቦች የሚለየው ቅቤው የወጣለት መሆኑ ነው። አይብ ከካልሲየምና ፕሮቲን የበለጸገ ነው። እንደ አይብ አይነት የወተት ምርቶችን በበቂ መጠቀም ኢንሱሊን ሬዚስታንስ ወይም የስኳር በሽታ ዋነኛው ችግር ይዋጋል። አራተኛ የወይራ ዘይት። በአንዳንድ የጤና አኳያ ሲታይ የወይራ ዘይት ፈሳሽ ወርቅ ነው ተብሎ በብዙዎች ተሰይሟል። የወይራ ዘይት ከፍተኛ አንቲ ኢንፍላማቶሪ ባህሪ አለው። ይህ ደግሞ ስኳርና የልብ በሽታን የሚዋጋ ባህሪ አለው ማለት ነው። አምስተኛ ስኳር ድንች። ለምሳሌ ያህል በድንች ፋንታ ስኳር ድንች መብላት ደም ውስጥ ያለው ስኳር 30% ያህል ከፍ እንዳይል ያግዛል። ስኳር ድንች በበሽታ ተከላካይ ፋይበር የበለጸገ ነው። ከዛ ውስጥ 40% የሚሟሟና ኮሌስትሮልን የሚቀንሱ ዳይጀሽን በፍጥነት እንዳይካሄድ የሚረዱ ናቸው። ሌላ ደግሞ ኦሬንጅና ቢጫ ካርቦሃይድሬት የበለጸጉ ሲሆኑ እነሱ የሰውነትን ኢንሱሊን ሪስፖንድ እንዲያደርግ ይረዳሉ። ከዛ በተረፈ በክሎሮጂኒክ አሲድ የበለጸጉ ሲሆን እነሱም የስኳር በሽታ መንስኤ የሆነውን ኢንሱሊን ሬዚስታንስ ይዋጋሉ። ስድስተኛ ቀይ ስጋ በመጠኑ። ቀይ ስጋ በፕሮቲን የበለጸገና ሰውነታችን ጮማ ከሚሆን በቂ የአካል እንቅስቃሴ ካደረግን በጡንቻዎች እንዲተካ ያደርጋል። ውድ የቻናሌ ቤተሰቦች እነዚህን አመጋገቦች ለጓደኞቻችሁ ሼር በማድረግ ስኳር በሽታን እንከላከል።